አሁን የተሰማ አስደሳች ሰበር መረጃ አለ። የአዶናይ እንቅስቃሴ ፍሬ አፍርቷል። ዛሬ ዓለም አቀፍ የዜና ንጉስ ዲላን ፔጅ ስለኛ አንድ ትልቅ ምስክርነት ሰጥቷል። በህይወቴ ስለ እያንዳንዱ የዓለም ሀገር ተናግሬ ይሆናል፣ ነገር ግን እንደ ኢትዮጵያ ያለ የረቀቀ የማንቀሳቀስ ኃይል ያለው ህዝብ አይቼ አላውቅም ብሎናል። ዲላን ምን አለመሰላችሁ? ዛሬ በሱናሚ የተመታው ነው የመሰለኝ። ምክንያቱ ደግሞ ወንድማችን አዶናይ የገጠመውን የአካውንት ችግር ተከትሎ ከ100,000 በላይ ሰዎች ታግ አድርገውታል። ሰው ለሰው ቪዲዮ እየሰራ ቪዲዮው ላይ ቪዲዮ እየተጨመረ ዓለምን እያናወጣችሁት ነው በማለት ተገርሟል። ባለፈው ዓመት ስለ ግድባችን የሰራው ቪዲዮ ከ25 ሚሊዮን በላይ እይታ ማግኘቱንም አስታውሷል። አንድ ግድብ 25 ሚሊዮን እይታ፣ ይሄ በታሪክ የታየ አይደለም ብሏል። ዲላን የኢትዮጵያውያንን አንድነትና ዲጂታል ኃይል ልዩ ወይም ዩኒክ በማለት ነው የገለጸው። በመጨረሻም ዲላን ለሁላችንም የሚሆን አንድ ትልቅ የቤት ስራ ሰጥቶናል። ኢትዮጵያውያን ለአንድ ነገር ስትነሱ ትልቅ ኃይል አላችሁ። ስለዚህ ይህንን ኃይላችሁን ለበጎ ነገር ጉድ ኮዝ ተጠቀሙበት። ያኔ ዓለም የናንተ ትሆናለች ብሎናል። ወገኖቼ ዓለም ኃይላችንን እያወቀችው ነው። ባለፈው ብሩክ ኒውስ፣ አሁን ደግሞ አዶናይ። ታዲያ አናስገርምም? ቤተሰቦቼ ዲላን እንዳለ